በበዓሉ ዋዜማ ላይ እንደመገኘታችን በዚህ ዙሪያ ላይ ምን አይነት ምክር ለበዓሉ ባለቤቶች ያስፈልጋል የሚል ከሸመታ ጋር ተያይዞ ያለ ምክር ለመለገስ ስለፈለግኩ ነው። ምናልባት ለብዙዎቻችሁ ይጠቅማል በሚል እሳቤ ማለት ነው። እንግዲህ የዘንድሮ በዓል እስከዛሬው በመጠንም ቢሆን ይለያል ብዬ እጠብቃለሁ። ዓለም አቀፋዊ ቀውስ፣ ሀገራዊ ጫናዎች፣ በነዚህ ምክንያት የእቃዎችና የአገልግሎቶች ዋጋ በከፍተኛ ሁኔታ የጨመረበት ነው ያለው። እሱም ብቻ አይደለም፣ በነገሮች አለመረጋጋት ሰው 2 እና 3 ስራዎችን መስራት የሚችልበት ተንቀሳቅሶ ነግዶ የሚያተርፍበት እድሎች የጠበቡበት አጋጣሚ ነው ያለው። በዚህም የተነሳ ጫናው 2 አይነት 3 አይነት ይሆናል ማለት ነው። በዚህ ጫና ውስጥ የተለመደውን የትንሣኤ በዓል ለማሳለፍ ወይም ለማክበር ሃይማኖታዊ ስርዓቱ ምንም ባይቀየርም እንኳን ማህበራዊ ስርዓቱ ግን እንዴት ምን ልናሳልፈው እንደምንችል እነዚህ ምክሮች ይጠቅማሉ ብዬ አስባለሁ። የመጀመሪያው ለበዓሉ በጀት መበጀት ማስቀመጥ ተገቢ ነው ብለን እናምናለን። ይህን በዓል በዚህ ያክል ወጪ ላሳልፍ እፈልጋለሁ ብሎ እንደ ቤተሰብ ተመካክሮ መወሰን እና ለሱም ታማኝ መሆን ተገቢ ይሆናል ማለት ነው። አንዳንዴ በዓል ሰሞን ደስ ሲለን እዛ ጋ ስሜት ይገፋንና ጎረቤትን እናይና ከሚፈለገው በላይ ከፍተኛ ወጪ የምናወጣበት፣ ዳሩ ግን በነገታው ሌላ ጭንቀት ውስጥ ውጥረት ውስጥ የምንገባበት ሁኔታ ይሆናል ማለት ነው ለቤተሰቦች። ስለዚህ በጥንቃቄ በእጅቶ ለዛም ታምኖ አስፈላጊና መሰረታዊ የሆኑትን ነገሮች አሟልቶ በዓሉን በደስታ ለማሳለፍ መዘጋጀት ተገቢ ነው ብለን እናምናለን። ሌላው ቶሎ የማይበላሹ ግብአቶችን፣ እቃዎችንና አገልግሎቶችን ገዝቶ ማስቀመጥ እና መዘጋጀት ተገቢ ይሆናል። ለምሳሌ ዘይትን እና ቅመማ ቅመሞች፣ እንደዚሁም ለጥበቃ እስከተመቸ ድረስ ፍየልና በግ የምትገዙ ሸማቾች ገዝቶ ማስቀመጥ። ሌላው ዋጋ አወዳድሮ መግዛት ተገቢ ይሆናል። ከላይ ደንበኛ ነው ተብሎ ነጋዴ ደንበኛው የሚሆነው ወቅቱ ነው። ወቅቱ በሰጠው ባመጣለት ዋጋ ወይም የፈላጊው ቁጥር እየጨመረ ከሄደ ዋጋ መጨመሩ ግልጽ ነው። ስለዚህም ዋጋን አወዳድሮ አንዳንዴ ትልልቅ የገበያ ማዕከሎች ላይ ዋጋዎች የሚቀንሱባቸው እቃዎች አሉ። እንደዚሁም ሱፐር ማርኬት ላይ፣ በትንንሽ ሱቆች ላይ ይህን አወዳድሮ መግዛት፣ እቃ ስትገዙም በጋራ መግዛት እንደዚሁም ሌላው ጠቃሚ ነገር ነው። የቤተሰብ እቃዎች ካሉ በቅርበት የሚኖሩ ቤተሰቦች ሰብሰብ ብለው አንድ ላይ ሄደው ቢገዙ ወይም ደግሞ ጎረቤታሞች ሰብሰብ ብለው አንድ ላይ ሄደው ቢገዙ በጅምላ የሚገዟቸው ነገሮች የአንድ እቃ ዋጋ የሚቀንሱበት መንገድ ይኖራል። ስለዚህ በጋራ ለመግዛት ማሰብ፣ ማቀድ፣ መተግበር። ሌላው በዚህ በዓል ጥንቃቄ ሊደረግ የሚገባው ጎረቤትን አይቶ ግዢ አለመፈጸም፣ ፍላጎትን አለመውለድ ተገቢ ይሆናል። አቅምን አይቶ እንጂ ሰው እንደራሱ እንጂ እንደ ጎረቤቱ አይኖርም ይላል ሲተርክ ኢትዮጵያዊ። ስለዚህ እንደ አቅማችሁ ለመኖር የሚያስችላችሁን እቅድ አቅዳችሁ ትፈጽማላችሁ እንጂ ጎረቤታችሁ ትልቅ ሙክት ስለታሰረ እኔም እንደዛ፣ ጎረቤታችሁ ዶሮ፣ ሙክት እና ቅርጫ ስለገቡ እናንተም በሶስቱም መስመሮች ላይ መሰለፍ አይጠበቅባችሁም። እንዳቅማችሁ ለበዓሉን ለማሳለፍ መዘጋጀት ተገቢ ነው። ሌላው መተካትን መልመድ። መተካት ማለት ውድ የሆነውን እቃ ረከስ ባለው አንጻራዊ ርካሽ በሆነው መተካት ተገቢ ነው። እንደ ሀበሻ እንቁላል ላይ ብቻ አይታጠርም። በፈረንጅ እንቁላል መተካቱ የሚጎዳ አይደለም።
ሁል ጊዜ ፍየል ነበር ምግብ። የፍየል ዋጋ 50 ሺህ ብር ከገባ ፍየል መግዛት አይጠበቅም። በግ አንጻራዊ ዋጋ ልዩነት ካለው በበግ ማሳለፍ ተገቢ ይሆናል። ሁለቱም አይነኬው ነው ከተገኙ በቅርጫ ለማሳለፍ ራስን ማሳመን ተገቢ ይሆናል። ሌላው ብክነትን ማስወገድ። ብክነት ከሸመታ ይጀምራል። ለበዓሉ ብቻ የምንፈልጋቸውን ነገሮች ከሚገባው በላይ አብዝቶ መሸመት አያስፈልግም ማለት። ለበዓሉ ጊዜ የሚያስፈልጉትን ነገር መጥኖ መግዛት ከብክነት መጠበቅ ነው። ከዛም ሲያልፍ ደግሞ የበዓሉ ዕለት ከጎረቤት ጋር ከቤተሰብ ጋር እንደዚሁም ከወዳጅ ጋር የሚደረግ ዝግጅት እንደመሆኑ መጠን ሁሉም ቦታ ይደገሳል። ሰው ደግሞ በጾም ሰንብቷል፣ ብዙ የሚጠቀም አይደለም፣ ብዙ የሚወስድ አይደለም። ሁሉም ቤት ተደግሶ አብዛኛው የሚደፋ ነው የሚሆነው። ይሄ ልማድ አለ። ከዚህ ልማድ መቆጠብ ተገቢ ነው። አንድም በወረፋ የበዓሉን ዝግጅት ለማሳለፍ ጥረት ማድረግ ተገቢ ነው። ዛሬ ከለቤት ዝግጅት ከተደረገ ነገ ደግሞ ከለቤት፣ ከነገ ወዲያ ደግሞ ከለቤት። እንደዛም ሆኖ ደግሞ በመጠኑ ለ50 ሰው የሚደረግ ዝግጅት ሰው የሚመጣው ግን 10 የማይሞላ ነው። 10ዎቹም የ3 ሰው ያክል መጠቀም የማይችሉ ናቸው። በአብዛኛው የሚደፋ ይሆናል። ከዚህ መቆጠብ ተገቢ ነው። በመጠኑ አብዛኛው ሰው ብዙ የሚጠቀም አይደለም በሰዓቱ። በእነዚህ አይነት በዓል ደክሞት ነው የሚውለው። ስለዚህ መጠነኛ ዝግጅት ማድረግ፣ ሌላውን ደግሞ እንዳይበላሽ በንጽህና ጠብቆ ማቆየት። ከበዓሉ በኋላ ባሉት ቀናት ቤተሰባዊ ጨዋታን ወዳጃዊ ጨዋታን እያደረጉ መጠቀም የሚቻልበት እድል ቢኖር መልካም ነው ብለን እናስባለን። ስለዚህ ከብክነት መቆጠብ ተገቢ ነው። ሌላው ብድርን በተመለከተ ነው። በፍጹም በትልቁ አደራ የምንላችሁ ለበዓል ብላችሁ ከጓደኛ ከቤተሰብ እና ከወዳጅ እንዳትበደሩ። በዓልን በአቅማችሁ ልክ በቆጠባችሁ በገቢያችሁ ልክ ለመዋል አስቡ፣ አቅዱ እንጂ በፍጹም ተበድራችሁ ፍየልና በግ ለመግዛት፣ ተበድራችሁ ቅርጫ ውስጥ ለመግዛት፣ ተበድራችሁ ዶሮም ለመግዛት አታስቡ። በእንቁላል ዋሉ አቅም ከሌላችሁ። እውነቴን ነው የምነግራችሁ። ስለዚህ ብዙዎቻችሁ በዚህ ሂደት ውስጥ እንደማታልፉ ጽኑ እምነት አለኝ። ተበድሮ በዓልን ማክበር የወንጀል ያክል ይቆጠራል። ብድር ጥሩ ነው ለስራ ከሆነ፣ ብድር ጥሩ ነው ተጨማሪ ገቢ ለማግኘት ከሆነ፣ ከገቢው ላይ የቀነሳችሁ ከትርፋችሁ ላይ የቀነሳችሁ የምትመልሱት አይነት ብድር ከሆነ ብድር ጥሩ ነው። በፍጹም ግን አይነት በዓል ተበድሮ መዋል ወንጀል ነው። በማግስቱ ቤተሰባችሁን ጭንቀት ላይ ከታችሁ ደስታ አልባ ነው የምታደርጉት። ከዛ መጠበቅ ተገቢ። ሌላው በዚህ 2-3 ቀን የኤሌክትሪክ መኪና ያላቸው ጓደኞች ካሏችሁ ሰብሰብ ብላችሁ ወጣ ብላችሁ ገዝቶ በመለስ ፍየልን፣ በግን፣ ዶሮ፣ እንቁላልን፣ ሌሎችም አስፈላጊ የሚባሉ የግብርና ምርቶችን፣ እንስሳት ውጤቶችን ወጣ ብሎ በአዲስ አበባ ዙሪያ ላይ ካሉ ወይም ደግሞ በክፍለ ሀገር ከተሞች ላይ በትንሽ ኪሎ ሜትር ሰላም ሆኖ የሚያንቀሳቀስ ከሆነ ወጣ ብሎ ገዝቶ መመለስ በንጽጽር ወጪን ይቆጥባል። ሌላው በዚህ በዓል ትክክለኛ ደስታ፣ እውነተኛ ተስፋ ለማግኘት የበዓሉን ትርጉም ከሊቃውንቱ መረዳትን ተገቢ ነው ብዬ አስባለሁ። ትንሣኤ የሃይማኖት ተስፋ የተገለጠበት ነው። ነገራችን ገዝፎ የታየበት ነው። ትንሣኤ ከሞት በኋላ ሕይወት እንዳለ የተበሰረበት ነው። ሰው እንዴት ነው በትንሣኤ ሊጨነቅ የሚችለው ብዬ አስባለሁ። መልካም የሕማማት ሳምንት ይሆንላችሁ። መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ሰላም።